አካል ጉዳት የጀመረኝ በሕክምና ስህተት ነበረ። እንጀራ ጋግራለሁ፣ ቤቴን አጸዳለሁ። በጣም ፋብዬ መኖር ነው የምፈልገው። አካል ጉዳተኛ ስለሆንኩ ራሴን ጥዬ ምናምን መታየትም አልፈልግም። በህይወትሽ ኢየሱስን ግለጭ ብትባይ እንዴት ነው የምትገልጪው? መግለጽ አልችልም። በጣም ከባድ ነው። በጣም ጨለማ ነው ያለው። መንገዴ ጨለማ፣ ቤቴ ጨለማ። ለካ ከዋ ወጥቶ እንደማይኖር ነው። እንዴት ነው ሃንድል ያደረግሽው? ባስኬትቦል በሳምንት 2 ቀን እሰራለሁ። ሌላ ጂም ቤት ገባለሁ። ብቁ ነኝ በሁሉም እያልሽ ነው? በሙያ አልታማም። እግዚአብሔር ይመስገን። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። እንኳን አደረሳችሁ ውድ ተመልካቾቻችን። ዛሬ በልዩ የገና በዓል ፕሮግራማችን እንደዚህ ቆንጆ በሆነ ሁኔታ መተናል። ዛሬ የኢየሱስን የልደት በዓል አስመልክተን በተለየ ቦታ ላይ ነው ፕሮግራማችንን የሰራነው። በዚህም ደግሞ አብራችሁን እየቆያችሁ ያለንበትንም ሁኔታ እያያችሁ ከበዓላችሁ ጋር ደመቅ እንደሚል ተስፋ እናደርጋለን። የበዓሉ ዝግጅት እናንተ ጋርም ቆንጆ እንዲሆንላችሁ እግዚአብሔር እንዲረዳችሁ ተስፋ እናደርጋለን። ደግሞ እንመኝላችኋለን። መልካም በዓል ይሁንላችሁ። ደስ ይበልሽ ቤተልሔም ተወለደ መድኃኔዓለም። ጸጋ ሞላ ዳዊት ምስኪኗን ስንቅ የታሰባ ገና ላንቺ ያሁኑንም የኢየሱስ ልደትንም ድሮ ደግሞ በልጅነትሽ እንዴት ነበር የልደትን በዓል የምታከብሪ? እኔ በርግጥ ቤተሰቦቼም በጌታ ናቸው። ከልጅነቴ ነውና ቤተሰብ የወንጌል አርበኞች ናቸው ቤተሰቦቼ። ግን በጣም ስለ ገና በጣም የሚወደው ህይወቴ በክርስቶስ የዳነበት በጣም ትልቅ ስጦታ ብዬ የሚቀበልበት ጊዜ ነው ለኔ። በልጅነት እንዴት ነበር? እኔ በልጅነቴ በቤተክርስቲያን እየሄድኩኝ የገና በዓል ስጦታ በዓል ነበር፣ ቸኮሌት ይሰጠናል እና በጣም ምንናፍቀው እሱን ነበር። ገና ምንናፍቀው ሄደን ቸርች ኩኪስ፣ ስጦታዎችን፣ ሰርፕራይዞችን የምናገኝበት ነበር። አንቺ ጋር እንዴት ነበር? እኛ ጋር በጣም ማለት ማታ አዳር ፕሮግራም አለ፣ እዛ እናድራለን። ሌሊት ደግሞ በቃ ሁላችንም ኢየሱስ ተወለደልን እያለን እየዘመርን እንደው አብዛኞቻቸው እህቶች ይዞራሉ ሰፈር ምናምን ክፍለ ሀገር ላይ ማለት ነው። ከመዞር የተነሳ ሁላችን በደስታ ነው የምናከብረው። በጣም ደስ የሚል ጊዜ ነበረ። ያኔ እንደኔ በጣም ትውስታለኝ። አው የስጦታ በዓል ነው የገና በዓል። ምክንያቱም ኢየሱስ እግዚአብሔር አብ ኢየሱስን የሰጠበት ስለሆነ ሁላችንም በጣም በልዩ ሁኔታ እንደምናከብረው ተመልካቾቻችንም ተስፋ አደርጋለሁ። እግዚአብሔር አብ አንድያ ልጁን ለኛ የሰጠበት ትልቅ በዓል ነውና እንኳን ተወለድክልን ኢየሱስ፣ እንኳን መጣህልን፣ ከጨለማ ወደሚደነቀው ብርሃን መጣህልን ብለን የምንቀበልበት ሴሬሞኒ አይደለም። ይሄ ህይወት የሆነ በዓል ነውና ከሴሬሞኒ ወጥተን ኢየሱስ የተወለደበትን እንድናስብ በዛ ለተመልካቾቻችን ለማስታወስ ያህል ነው። እንግዲህ ሰንዬ በጣም ደስ የሚለው ነገር አካል ጉዳተኛ ነሽ፣ ይሄው በዊልቸር ነው የምናይሽ፣ ደግሞ ስፖርተኛ ነሽ። ተመልካቾቻችን እንደሚያዩት በጣም ብዙ ሜዳሊያዎች አሉሽ እና እንዴት ነው የስፖርተኛነትና የአካል ጉዳተኝነት ህይወት? ስፖርትኒ ለኔ አካል ጉዳተኛ ቢሆንም ስፖርት ለጤንነት ነው። ለአካል ጉዳተኞች በጣም ይጠቅማል ስፖርት። ጉዳታቸው እንዲቀል ያደርጋል ማለት የሆነ ሰውነት ሁሌ ቁጭ ስትይ ጉዳቱ እየበዛ ስለሚያስብ ነው። ለዛ ነው ስፖርት በደንብ የምሰራው። እኔ እንግዲህ በጣም ብዙ አይነት ስፖርት አይደለ ያየኸው? በምንድን ነው የምትካፈየው? እኔ የአዲስ አበባ ዊልቸር ቅርጫት ኳስ ተጫዋች ነኝ። እስካሁን ድረስም በኢትዮጵያ እንግዲህ አሸናፊዎች ነን እስካሁን ማለት በርግጥ ከሀገር አልወጣንም። ያው ካለን ማህበራዊ የተነሳ ማለት አንዳንድ እንትኖች ስላሉ መሰለኝ እስካሁን አልወጣንም።
ግን ባስኬትቦል በአዲስ አበባ በጣም ጎበዝ ቲም ነው ያለው በሴትም በወንድም እስካሁን ድረስ የሚችለን የለም እና በጣም ደስ የሚል ጓደኞች ያሉ ሌላ እኔ ዊልቸር ሩጫ ወዳደራለሁ አሉሉ ወረውራለሁ ጦር ወረውራለሁ ክብደት አነሳለሁ ያው በእነዚህ በሁሉም ነው ቻሌንጅ የሚያደርገው ይሄ ለኛ የስራ ምሰጭ ነው የሚመስለው ለማንሰራቶች እና ባለፈው 60 ኪሎ ምናምን አንተሽ ስትሸለም ያየው አይደል ያው እኔ እንግዲህ እስከ 70 ኪሎ አነሳለሁ ዋው በጣም በፊት እንደው አሁን ቀንሻለሁ እንጂ በፊት 75.5 ነበረ የሚያነሳው የነበረው አሁን ትንሽ ከራሴ ጤንነት የተነሳ ትንሽ እንትን እየቀነስኩ መጣው ወደ 60 ምናምን ለጊዜው እያነሳው ነው በጣም ቆንጆ ነው ቅርጫት ኳስ ትሬኒንግ የምታረጉበት ቦታ አለ ስለዚህ ዊልቸራችሁም ሌላ ነው የሚሆነው ምትስ በዚህ አይመስለኝማ እስቲ ንገሪኝ እንዴት ነው ቅርጫት ኳስ የምትጫወችበት ዊልቸሩ ይለያያል ለምን ከፊትም ከኋላም የግድ የመጋጨት ነገር አለ እንቅስቃሴ በደንብ ነው የምታደርጊ በዛን ጊዜ አንቺ ራስሽን ለመቆጣጠርም ከፊት አሁን ኢትዮጵያ ላይ በርግጥ እነዚህ ዊልቸሮች እጥረት አለ ኦኬ ውድ ተመልካቾቻችን ከሰኒ ጋር በዚህ ገና በዓል በጣም ቆንጆ ፕሮግራም ጊዜ ያሳለፍን ነው እናንተም በቤታችሁ ቆንጆ ጊዜ ያሳለፋችሁ እንደሆነ ተስፋ አደርጋለሁ መልካም በዓል ይሁንላችሁ በድጋሚ እንግዲህ ሰኒ በዚህ ሁሉ ውድድር ውስጥ ያለፈች በጣም ጠንካራ መሆን እንደሚቻል አካል ጉዳተኝነት ከምንም ማግድ እንደሆነ እየነገረችን ነው ያሳየችን ነውና በተለይ ለኛ ለአካል ጉዳተኞች በቃ አንችልም ላልን ሰዎች በጣም ምሳሌ ተሆነናለች ማለት ሁላችንም በየፕሮፌሽናችን በመንችለው ነገር ጠንካራ ሆነን መስራት እንደምንችል የሚያሳይ ህይወት ነው ያያው ያለውትና እናንተም እንግዲህ ራሳችሁን እንድትፈትሹ በዚሁ አጋጣሚ ጉዳት አልባ ይሆናችሁ ምን ያህል ስፖርተኞች እንደሆናችሁ ባላቀም ራሳችሁን እንድትፈትሹ የገና በዓል እንግዲህ ከሰኒ ጋር ያስተላለፍኩላችሁ እንገኛለን በጣም እናመሰግናለን ሰኒ ተባረክልኝ ሶስተኛ ጥያቄ የት ነው የተወለድሽው እስቲ ለተመልካቾቻችን ንገሪያቸው ሀዲያ ዞን ላይ ወደ ሻሹጎ የሚባልበት አካባቢ ነው እኔ የተወለድኩትና በከምባታና በሀዲያ ድንበር ማከል ላይ ነው እኔ የተወለድኩት ያለሁበት እንግዲህ ያው አሁን ተማርሽው አይደለም እኔ ትምህርቴን የተማርኩት ኡሳና ነው ኦኬ ከኡሳና ወጣው አዋሳም ግራጁዌት አረኩት ከዛ ወደ አዲስ አበባ መጣሁ ማለት ነው ለቤተሰቦች ስንተኛ ልጅ ነሽ ለቤተሰቦቼ እኔ እንግዲህ ሰባተኛ ልጅ ብዙ ልጆች ናቸው ኦኬ ስለዚህ አካል ጉዳት የጀመረሽ በዛው በተወለድሽበት ጊዜ ነው ወይስ ከዛ በኋላ ነው አይደለም ማለት አካል ጉዳት የጀመረኝ በህክምና ስህተት ነበረ ማለት ሳይታወቅ በደም ስሬ ላይ በሰጡት ነው ጉዳቱ የመጣው የጀመረው ማለት ነው ኦኬ ኦኬ እዛው የተወለድሽበት አካባቢ ነው ማለት ነው የጀመረሽ ወደዛ አካባቢ ነበር እና ምንም ትሪትመንት አልተገኘም ህክምና እስከዛሬ ድረስ አላገኘው ማለት በርግጥ እንትኑን ተመርምሬ ነበር ጥቁር አንበሳ ከሀገር ውጪ እንድታከም ሪፈር ተጽፎ ነበር ቤተሰቦቼ በጣም ብዙ ይሄኛል እግዚአብሔር ረቶኝ በጌታ ጠንካራ ስለሆንኩኝ ብቻ ነው እኔ እስካሁን ድረስ እንግዲህ ብዙ ቻሌንጆችን ማለፍ እየቻልኩኝ እንጂ በቤተሰብ ደረጃ አባቴ የደርግ ሰራተኛ ነበርና ከዛ የደርግ ስራውን ታሰረ ረጅም ጊዜ ታሰረ በኢህአዴግ ላይ ታሰረ በቅርቡ ነው የወጣው ከዛ በጣም ብዙ ነገሮቻችን ሉዝ አድርጓል እንደው ተሪበን ሁላ ነበር ማለት እናታችን ምን በላው ነገር ሁላ እስከምትቸገር ድረስ በጣም ብዙ ዋጋ ከፍለን ነበር ከዛ አንፃር እናቴንም ላስቸግር አልቻልኩኝም አባትም በዚህ በእስር ስለቆየ ልታከም አልቻልኩም በዛ በጣም ረጅም ጊዜ ቆየ
ዋው በጣም ከባድ ነገር ነው ግን እግዚአብሔር ያሳልፋል በተለይ ደግሞ አካል ጉዳተኛ ልጅ ቤት ውስጥ ሲኖር ወጫችንን ብዙ ስለሆነ እንደዚህ አይነት ነገሮች ሲገጥሙ ትንሽ ቻሌንጅ ሆናል ግን እግዚአብሔር ይመስገን ደግሞ ዛሬ እዚህ ደርሰሻል ቅድም ትንሽ እየጫወትን ነበር አይደል ተኒ ቆመሽ እንደምትሄጂ እንደነበር ነገርሽኝ እስቲ ስለሱ አጫውሽ እኔ በክራንች ነበር መሄድ የነበርኩት ማለት ጉዳቱ ከደረሰኝ በኋላ በክራንች ይሄድ ነበር ከዛ በክራንች ይሄድኩኝ ጠንካራ ነበርኩኝ ግን በዚህ በህክምና ምክንያት ፕሬድ በጣም ይፈሳል ከአቅሜ በላይ ማለት ነው ከዛ የተነሳ አቅሜ የሆነ ወገቤ ላይ ተጽዕኖ ያደረገ ወገቤ የመንቀጥቀጥ ነገር አቅም ማጣት ነገር ሲደርስ ወደ ወልቸር ቁጭ አልኩኝ መቆም አልቻልኩኝ ኬዙ እየጨመረ ስለሄደ ነው በጣም በዛ ነበር ትንሽ ወገቤ ላይ ተጽዕኖ ማድረግ ጀመረ በዛ እንግዲህ ክራንቹን ጥዬ በወልቸር አለው ደስተኛ ነኝ እግዚአብሔር ይመስገን እሱ ነው ዋናው ባለንበት ቦታ ደስተኛ መሆን ከቻልን የተወለደው ኢየሱስ እኛንም ደስተኛ ለማድረግ ነው አሜን ሀዘናችንን ጥለን ደስተኛ እንድንሆን ነው ስለዚህ እንኳን በጌታ ሆንሽ እንኳን ከሱ ጋር ሆንሽ ደስታችን ከተቀመጥንበትና ከቆምንበት ያልፍና የልብ ደስታ ስለሚሆን በጣም ከሚገርምሽ ነገር እኔ ብዙ ችግር አለብኝ በሰው በሚታየው ነገር ማለት ነው ያንን ግን አንድ ቀን እንደሚያልፍ እምነቴ ትልቅ ነው አንድ ቀን አዝኛ አላቀም ላይኛው ቤት ላይ በጣም በክርስቶስ ያገኘውት ትልቅ ነገር ስላለ ምንም የሆነ የጭንቀት መንፈስ አይሰማኝም ውስጤ ላይ ያለው ሰላም ነው በሽታዬን አላይም ጉዳቴን አላይም ዛሬ የሚሰማኝን ነገር በፍጹም አላይም በቃ እንዳልኩሽ በጣም በደስታ ነው ስወጣም ሲገባ በቃ ማለት ሲያዩኝ እኔ ምንም አይነት ነገር እንደሆነ ለሰዎች ግራ እስከሚጋቡ ድረስ ነው የኔ ማንነት በክርስቶስ የሆነው ደስታዬ በጣም ብዙ ነው ከመግለጽ ከሚያቅተው በላይ ነው አያስታውቃል እኮ ፊትሽ ላይ ራስ የሚጋባ ደስታ አለ በጣም ብዙ ጊዜ አይቻለውና እግዚአብሔር ይመስገን አሜን ተወለደ የመድኃኒት ስሙን እናክብር በቀን በሌሊት እሰይ ተወለደልን ምክንያት ሆነን ለመዳናችን እንግዲህ ቆንጆ ባህል ያከበርን ነው እናንተ ጋርም ቆንጆ ባህል እንደሚሆን ተስፋ እናደርጋለን የኢየሱስን የመወለድ ባህል የገናን ባህል አስመልክተን ዛሬ በእህታችን ሰናይት ቤት ያለ ነው በዚህ ይሄን የመሰለ ፕሮግራም ያደረግን ነው እናንተ ጋር እንዴት ነው ደግሞስ ስታከብሩ በዓሉን ከቤታችሁ ወጣ ብላችሁ የተቸገሩትን ደግሞ ልታስቧቸው የሚገባቸውን ሰዎች እያሰባችሁ ነው ወይ የሚል ጥያቄ ወደ እናንተ አቀርባለሁ ብዙዎችን ማሰብ ስላለብን እንደሱ ያደረጋችሁ እንድትቆዩ በዓሉንም እንድታከብሩ በአክብሮት እንጋብዛችኋለን ብርሃን ሾው የልዩ ፕሮግራማችን አሁንም ይቀጥላል መልካም በዓል ይሆንላችሁ እንደገና ወደ ሰንዬ መጣ በትርፍ ሰዓትሽ ምንድነው የሚያዝናናሽ ከመቼስ ከኳስ ከብላውን ውጪ ማለት ነው በትርፍ ጊዜ ለኔ የሚያዝናናኝ ጸሎት ነው በጣም ስጸልይ ቤት ላይ ብቻዬን ሲሆን ሲያመልክ በዛ ነው እኔ በጣም ደስተኛ የምሆነው ዘምሪያለሽ በጣም ዘማሪ እንደሆንሽ ያታወቃል በጣም አመልካለሁ ቤት በቃ ብቻዬን ብዙ ህዝብ እንዳለ አይነት አጥፎኝ እልልላለሁ በቃ ሌላ ዓለም ላይ ነው የምታየው ጌታ ይባረክ መደበቂያችንም መደሰቻችንም መኖሪያችንም እሱ ስለሆነ ክብር ለኢየሱስ ይሁን አሜን ብቻሽን ነው የምትኖሪው እንግዲህ እንዳየሁት የቤት ስራ አለ ስፖርት አለ ብዙ ነገር አለ እንዴት ነው ሃንድል ያደረግሽውና ሙያ ላይ እንዴት ነሽ እሱን በደንብ ልጠይቅ የአካል ጉዳተኛ ቢሆንም እንጀራ ራሴ ነኝ ማለት ብዙ ኩክ የሚያደርገው ራሴ ነኝ እንጀራ ጋግራለሁ ቤቴን አጸዳለሁ በጣም ፋብዬ መኖር ነው የምፈልገው ማለት የሆነ አካል ጉዳተኛ ስለሆን ራሴን ጥዬ ምናምን መታየትም አልፈልግም ምክንያቱም መሆን አልፈልግም ንጹህ የሆነው ጌታ
በደሙ ዋጅቶኝ እኔ ንጹህ አድርጎኛል እና በዚህ ምድር ላይ ባለው ግን በቻልኩት አቅም ከስፖርት እንደተመለስኩ ቤቴን በደንብ በጥንቃቄ አጸዳዳው እንግዲህ ሰራተኛ የለኝም እንዳልሽው ያለ ሰራተኛ መኖር እንግዲህ ጉዳት አልባ ቢሆንም ያለ ሰራተኛ እኔ ግን ቤቴ በጣም ጽድት ብሎ ነው ምኖረው እንጀራ በደንብ ጋግራለሁ ወጤን ምናምን ሰራርቼ ተዘጋጅቼ በፕሮግራም እንቀሳቀሳለሁ በፕሮግራም ስንቀሳቀስ ነገሮች ሁሉ አይከብዱኝም ቀላል ነው እንግዲህ ሙያ ለሌላቸው ሰዎች እና ዛሬ የገና ባንደመሆኑ መጠን በዶሮ ልንፈትንሽ እንዳይሆንና እኔ ዶሮ በደንብ እሰራለሁ አይደለ አዎ ስለዚህ በጣም ብቁ ነኝ በሁሉም እያልሽን ነው በሙያ አልታማም እግዚአብሔር ይመስገን እንደው ስለ በዓል ስናስብ በተለያዩ በዓላቶች ብዙ ገጠመኞች ይገጥሙናልና እንደው ከገጠመሽ ነገር ብታጫውቺንስ እኔ በዓል በርግጥ ብዙ ገጠመኞች አሉ ግን በዓል ላይ ይሄ ዳቦ ኪኒቱ ምናምን ተደርጎ አሁን መውደድ የሚባል በአዲስ አበባ መውደድ ነው በእኛ ሀገር ኪኒቱ ነው የሚባለውና ያንን ሲያደርግ ሰው ይታያል እኔ እሱ ኖራ አልኖረ ብዙም እንትን አላደርግምና አንድ ጊዜ እንግዳ መጥቶ ነበር ቤቴ ላይ ጎመን ብቻ ነበር ቤቴ ላይ ነበረው ከቲፊ ደስ ብሎኝ እያለሁ እንግዳ መጣ እንግዳ መጥቶ ምንልስ አመት በዓል ነው ሰው የሚያየው ነገር ምን ሆነሽ ነው ምንም የለሽም ምናምን ወይ እኔ ሁሉም ነገር አለኝ ግን ጎመን ነው ያለኝ ዛሬ ጎመን ነው ያዘጋጀሁት አልኩኝ ከዛ በቃ አለቀሰች ጓደኛዬ በቃ እኔ ምንም አስሎኝ አልታየኝም እሷ ግን በጣም አለቀሰች እኔ በርግጥ በሚግብ የሚባል ነገር በዓል የለኝም በራሴ እኔ ምግብ አሁን ቢኖር ባይኖር ብዙም አንተላለን ግን ቤቴ ላይ ያለውን ልብሴን ፏርጌ ማለት ቄጤማ ምናምን ነገር ጎዝጉሼ እንደ በዓል እንትን ለመምሰል እፈልጋለሁ ግን ምግብ ያለኝን ቢያቀርብ በጣም ደስ ይለኛል ብዙም ይሄን አይል አግንኘው አላየም እና እንደዛ ነበር ያው በኢትዮጵያኖች በተለመደው በበዓል ሲሆን በጣም ብዙ ነገር ማዘጋጀት የተለመደ ነው ግን በኔ ጌታ በዓል ራሱ የበዓሉን ሪዝን ማክበር ነው እንጂ ምግብና መጠጡ ላይ ፎከስ ማድረግ እኔ አላደርገው ማለት ቤቴ ላይ ያን ቀን ቆንጆ አምልኮ ቢከፈት አሁን ጓደኞቼን የሚጠራው በቃ ልናመልክ ብቻ ነው ያን ቀን በቃ ፏብለን ለብሰን ቡና ተፈልቶ በቃ ማምለክ ብቻ ነው በቃ የሚታየኝ ያ ሰው ተሰብስቦ ምናምን አለ አይደል ድባቡ ስታይ በቃ ማምለክን ነው የሚፈልገው ቤቴ ላይ በቃ አመልካለሁ በቃ መዝሙር ድምቅ አርጌ ከፍቼ ያመልክ ደስ ይለኛል አው እኔም እንደሱ ቢሆን በዓላችንን እንደተባለው ነው የተወለደውን ራሱን ኢየሱስን ጋብዘነው ነው እንጂ እኛ እየበላን እየጠጣን ለራሳችን ከሆነ የምናከብረው ኢየሱስ የሌለበት በዓል ገና ነው ብለን ልናስበው አንችልም ብያምናለሁ ስለዚህ ዛሬ በገና በዓል በዚህ በኢየሱስ የልደት በዓል ሁላችሁም ስለ ኢየሱስ እያሰባችሁ እንድታከብሩ መልካም በዓል ይሁንላችሁ ተመልካቾቻችን ቆንጆ በዓል ያከበራችሁ እንደሆነ ከብራንቾ ጋርና ከህይወት ቲቪ ጋር ተስፋ እናደርጋለንና አብራችሁን ቆዩ መልካም በዓል ይሁንላችሁ ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም ጸጋ ሞላ ዳዊት ምስኪኗን ስንቅ የታሰባ እንግዲህ ብዙ ሰዎች የሚያውቁሽ እኔም በጣም የተዋወቅኩሽ በእንቅስቃሴሽ ጊዜ በዊልቸርሽ ስትሄጂ መዝሙር ከፍተሽ ሁሉም አደባባይ እየሰማ ሰው ያደመጠ ነው የምትሄጂው ምን ይሁን ሪዝንሽና እሱንስ በማድረግሽ ምንድነው ያገኘሽው ነገር እኔ ግን ክርስቶስ ለኔ የታየኝ በጣም ማለት ፍቅሩን መግለጽ ከማልችለው በላይ ነው በመንገድም በሚወጣበት በሚገባበት ፍቅሩ ሰው ማለት እንዴት አድርጌ ልግለጽልሽ የክርስቶስ ፍቅር
ውስጥሽ ላይ ከገባ መግለጻችን በቃ ማለት ከአይምሮ በላይ ነው ማለት ከአቅሜ በላይ ነውና እኔ ማንም ምን አለ በየመንገዱ ስለሱ ቢያወራ የሚል ውስጤ በቃ አይደለም ትልቅ ስፒከር ይሄ እንኳን ትንሽ ስፒከር ነው እኔ ይዤ የሚንቀሳቀሰው ትልቅ ስፒከር ኖሮ መንገዱን ሁሉ ማለት ድብልቅልቁን ያወጣው እንቀሳቀስ ደስ ይለኛል ባልከፍቱላ ማለት ነው ብዙዎች እስከሚገፋፉ ድረስ የሚያደርግበት ማለት ውስጤ ላይ ደስታን የሚያገኝበት መንገዴን ሳላዘን የሚንቀሳቀስበት ውስጤ ያመለከ 24 ሰዓት እግዚአብሔርን ያመለኩ ስለ ክርስቶስ እየመሰከርኩ ሁሌም ቢንቀሳቀስ ደስታዬ ስለሆነ ውስጤ ላይ ያለውን ነገር ለሌሎች ለማሳየት ያለው እና ግን እንደዛ ስትንቀሳቀሽ ምንድነው ምላሽ የምታገኙ አንዳንዱ ይሳደባል እንደምታውቂው አንዳንዱ ያመገሰግንሻል ምን ገጠመሽ እኔ ግን እስካሁን ድረስ የገጠመኝ ነገር የለም ሙስሊም ክርስቲያን ማለት እዚህ ተለያየ ሃይማኖት አለና እኔ የሆነ አንዳንድ ቀን ቻርጅ ዘግቶ እንኳን መንገድ ላይ የሆነ ዝም ብል ምን ሆነሽ ነው አዝነሽ ነው ሁሉም ይጠይቁኛል መዝሙር ክፈቺ ዘፈንሽን ክፈቺ የሚሉ አሉ መዝሙር እንዳልሆነ መዝሙር እንደሆነ የማያውቁት ዘፈንሽን ክፈቺ የሚሉት አሉና እኔ በርግጥ እነሱ ከሚሉም በላይ ውስጤ ላይ ያለውን ነገር ለመግለጽ ስለሚፈልግ ማለት ደስታዬ ስለሆነ በዛ ስለሚሄድ እነሱ በሚሉት እሺ ብዬ እንደው አንዳንድ ቀን ረስቼ ሁላ የሄድኩበት አንድ ጊዜ ያስባለውና ለምንድነው ጌታ ለኔ ዝም ካለ እኔ ከጌታ ጋር ላኩርፍ ብዬ መንገዴ ላይ ከጌታ ጋር በቃ ዝም ብዬ ለእግዚአብሔር እንደዚህ ሲዘምር እግዚአብሔር ዝም ያለው ለዛ ነው ብዬ በቃ እኔም እንደሰው ላኩርፍና አልኩኝና ከጌታ ጋር አኩርፌ 2 ቀን አንቺ በጣም ጨለማ ነው ያለው መንገዴ ጨለማ ቤቴ ጨለማ ለካ ከጌታ አሳ ከዋወጡ እንደማይኖር ነው እኔ ከመዝሙሬ ከጌታ ወጥቼ እንደማልኖር ያየሁበት በመንገዴ በተለያየ ነገር የደረስኩበት ነውና በህይወትሽ ላይ የሆነ ከባድ ነገር ሲመጣ የሆነ ከአምላክሽ ጋር የምትግረምረም ነገሮች ይኖራሉ ምድር ላይ ስላለን ማለት ነው ግን የሚያስጨንቁ ነገር በቃ አኮረፍኩት በቃ እግዚአብሔር በቃ እኔ ዝም ብሎኛል አኮረፍኩት ማለት ዝም ማለት አለብኝ በቃ እኔ መዘመር የለብኝም መጮ የለብኝም ምናምን ዝም እላለሁ ብዬ አስቤ ዝም ስል ሁሉ ነገር ጨለመ በቃ ድቅድቅ ያለ ጨለማ ላይ ነበርኩትና ያንን ጊዜ አስባለሁ ከጌታ ርቄ ከሱ ቤት ወጥቼ ምንም መኖር አይደለም ደስታ የለም ደስታ በጌታ ነው ያገኘሁት ያ ከበረ ኢየሱስ ይሁን አሜን እንደው ሰንዬ እንደው ይሄኛውን ጥያቄ ካመጣሽው አይቀር ዛሬ ተወለደው ኢየሱስ ዛሬ ምናከብረው ኢየሱስ የመጣልን ኢየሱስ ላንቺ ምንድነው በህይወትሽ ኢየሱስን ግለጭ ብትባይ እንዴት ነው የምትገልጪው ኢየሱስን ገልጬ አልጨርሰውም ክርስቶስ ለኔ ወደ ምድር መጥቶ ባይሞትልኝ እኔ በጣም ብዙ ኃጢያት ያለኝ ሰው ነኝ ሲያስብ ኃጢያተኛ ነኝ ስወጣ ኃጢያተኛ ነኝና ያንን ህይወት ለኔ የሰጠኝ ትልቅ ትርጉም አለው ትልቅ በቃ ማለት በክርስቶስ ነው ያገኘሁት አብ ለኔ ልጁን ባይሰጠኝ እኔ በህይወት አልኖርም ነበር ምረቱ በሱ ሆነ አብን የሚያገኝበት መንገድ ያገኘሁበት በክርስቶስ ነው ኢየሱስን መግለጽ አልችልም በጣም ከባድ ነው ክብር ለኢየሱስ ይሁን ሰንዬ በጣም ደስ ብሎኛል እስቲ ለተመልካቾቻችን እንኳን አደረሳችሁ በይልኝ ለጓደኞችሽ ለወዳጆች ለዘመዶች በሀገርና ከሀገር ውጪ ያላችሁ ውድ ተመልካቾቼ እንኳን ለብርሃነ ለኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ አደረሰን እላለሁ ሰንዬ በጣም ቆንጆ ቆይታ ያደረግን ነው በዓል በጣም ደስ የሚል ነው ባንቺ ቤት እንደዚህ በአማረ ሁኔታ ያከበር ነው እስቲ በሌላ ቀን ግን ውሎሽ እንዴት ነው ከስፖርቱም ጋር ከስፖርት ውጪ ያለውን ውሎሽ ንገሪ
እኔ በርግጥ ከስፖርቱ ጋር ነው ሁሌም የምውለው በሌላው ነው የለኝም ከቸርች ሄዳለሁ ከቸርች እመጣለሁ ከዛ ቤቴ ላይ እንግዲህ ቲክቶክ እየሰራው እየዘመርኩ እውላለሁና የቤቱም ስራ ስላለ አዎ ቤት አሁን ስራዬን ስጨርስ ቲክቶክ እየሰራው እየዘመርኩ ምናምን ነው የሚያልፈው ሌላ ተጨማሪ በውጪ በሚያሳልፍበት ጊዜ ያው ከስፖርት ወደ ቤት ነው ወደ ሌላ ቦታ አልሄድም ምክንያቱም ምቹ ስላልሆነ ነው ለመሄድ ወይስ ቤት ይሻለኛል በሚል ነው ወደ ቤት እኔ ደስ ቅድም ብዬሻለሁና ደስ የሚያሰኘኝ መዝሙር ቤቴ ላይ ገብቼ ሲያመልክ ብቻ ነው ማለት ደስታ የሚሰጠኝ አብዛኛውን ጊዜ የሆነ አንዳንድ ወራቶች የሆነ አንዳንድ ጊዜ መውጣት ፈልጋለሁ ከጓደኞቼ ጋር መዝናናት መጫወት ምናምን ጊዜን ማሳለፍ ፈልጋለሁ እንጂ አብዛኛውን ጊዜ ቤቴ ላይ ቤት ነው ተሳልፊው እንግዲህ ብዙ ምቾም ስላልሆነ ብዙ ምቾትም ስለማይሰጠን እኛ አካል ጉዳተኞች ቤታችን ላይ ብዙ እናተኩራለን ብዬ አስባለሁ እንደዛ ስለሆነ ቤት ውስጥም ግን ቁጭ አትይም ያው ዞሮ ስራው አልቀመጥም አይደለ ሰዓት ራሱ ስለማይበቃኝ በጣም ቢዚ ነው የሚያረግሽ ከስፖርት ስትመጪ በተለይ ይደክማል በቃ ማለት ቤት ኩክ አደርጋለሁ ከዛ ቤት ውስጥ አጸዳለሁ ሌላ ተጨማሪ ሌላ ሰው ስለሌለኝ ያው መንቀሳቀሱ ራሱ ሰዓት ሳላውቅ ጊዜው የመኝታ ሰዓት ይደርሳል እግዚአብሔር ይመስገን ይሄንን ጤና የሰጠሽ እግዚአብሔር ስለሆነ ትልቅ ነገር ነው በጣም በሰዎች ደግሞ ሙሉ እርዳታ የምናገኝ ሰዎች ደግሞ አንቺን ስናይ በጣም ነው የምንበረታታውና ደስ ይላል ሜዳሊያዎችሽ ኬት ነው ያገኘሻቸው እና ትሬኒንግ የምትሰሪባቸው ቦታ ወዴት ነው ካለሽበት ቤት ሩቅ ነው ወይስ እዚሁ አካባቢ ነው ይርቃል ካለውበት እኔ ወደ አብነት አካባቢ ነው የሚሰራው በአንድ ድርጅት ውስጥ ነው የሚሰራው ባስኬትቦል በሳምንት 2 ቀን ይሰራለሁ ሌላ ጂም ቤት ገባለሁ በተጨማሪ ማለት ነው ቀኑን ሙሉ ነው 2 ቀን የሚሰራው ቀኑን ሙሉ እዛ ነው የሚሰራው ወደ አብነት አካባቢ ወደ ጌጃ ሰፈር አካባቢ ነው የሚሰራው ርቀት አለው ግን ያው በዊልቸሪ ጋር ያለው ትራክ ስላለኝ በሱ ነው የሚንቀሳቀሰው በሱ መጣለው ግን እኔ ያውን ስፖርት ብዙ ጊዜ የሚሰራቸው እዛም ብቻ ሳይሆን በተለያየ ወደ ተለያየ ሀገር የግድ አገር አቀፍ ላይ ይመለመሉሽና ተወዳደራለሽ በዛ ነው ሜዳሊያ የምታገኝ ስታሸንፊ የምታገኝ ነገር አለ ስለዚህ በተለያየ ውድድር ያሸነፍሻቸው ሜዳሊያዎች ናቸው ማለት በጣም በተለያየ ውድድሮች አሁን በክብደት ላይ አብዛኛውን ጊዜ ክብደት ሲወዳደር ያው ይሰጠኛል ሜዳሊያ ወርቅ ሲያገኝ ሁለተኛ ሲወጣ ከአንድ እስከ 3 ላይ ስትወጪ ሜዳሊያ ታገኛለሽ ቡልቻር ሩጫ 100 ሜትር አለ 200 ሜትር አለ 400 800 በቃ ያንዳንዱ እንደ እንትን አለውና በዛ ባንዱ ውድድር ላይ ስትሳተፊ የግድ ትሸለሚያለሽ ሜዳሊያ የምታገኝበት አንዱ መስፈርት ያ ነው ያው ባስኬት ላይም እንደዛው ሩጫው ላይ ግን አጭር ርቀቱንም ረጅም ርቀቱንም ነው እኔ ረጅም አልችልም ትንፋሽ ስለማልችል አጭሩ ነው ብቻ እኔ አጭሩ ነው በጣም ማለት ትንፋሽ አልችልም ረጅም አንድ ጊዜ ግን ጅማ ባለፈው ተወዳድሬ ነበር 800 ቢባል እሱን ተወዳድሬ እናንተ ይበጠሳለው ተውኝ ማለት ሰውነቴ ወፍራምም ስለሆነ የሆነ ቢበጠስባችሁ እንዴት ነው አረብ ፈነዳስ እኔ እኮ እንደፈኛ ቢፈነዳስ ወላፊ እቀልዳቸው ነበርና ያው በዛን ያው ጅማ ተወዳድሬ መጣን ስለዚህ አይሆነኝም ረጅም ርቀት ይያልሽ አይሆንም ረጅም ርቀት ለኔ አይሆንም አሉ በጣም ጎበዞች አይጥሩ ነው እንግዲህ አቅማችንን እንዳቀማችን እንዳቀም ነው ሁሉ ነገር አንቺ አቅምሽን ማወቅ አለብሽ ያለሽን ግን በጣም የምትወጂው አሁን ከጠረሻቸው ውድድሮች ሁሉም በጣም የምትወጂው የትኛው ነው እኔ ባስኬት እኔ እንጃ በጣም ወዳለሁ በጣም ነው የሚያዝናናኝ የሆነ በቃ ልተው እንኳን ቢያስቡላ
እንዶ ሜዳ ካላስገቡኝ አሰልጣኞች ካላስገቡ የሆነ ቤስት ተጫዋች ምናምን ተብሎ እያንዳንዱ የሆነ ጉዳት ሲደርስ አንዳንድ ነገሮች የመቀያየር ነገር ይኖራል እኔ ሁሌ ባልወጣ ደስ ይለኛል ሁሌ ቢጋፋ የሆነ በቃ ፍልሚያው በጣም ነው ደስ የሚልሽ አይደለ ጉዳት ግን አይገጥማችሁም ይደርሳል ልንጋጭ እንችላለን እኔም ፋውል ሰራቸዋለሁ እነሱ በኔ ላይ ፋውል ይሰራሉ አንድ ጊዜ እንደው ወድቄ አናቴ እዚህ ደም በደም ሆነ ጓደኛዬ መጣችና እየሮጥኩኝ በፍጥነት ላይ ያለው ነካች እንዴ ፈረጥኩኝ ከሰማይ ያው በዚህ ውፍረት ፈረጥኩኝና ከዛ ደሙን እንደዚህ በረዶ አርጌ እንደዚህ ባስኬት ከመውደድ የተነሳ በሸርባ ዝር አረጉ ድራፊውን አብዙ አለ አይደለም ገባው እና እንደዚህ አይነት አጋጣሚዎች ነበሩ በጣም ደስ ይላል ባስኬት በጣም ከየትኛው ውድድር ወደው እሱ ነው ኦሬዲ በሱ ስለተከተብሽ ኳሱም አለ ያው በጣም እንዴ ቤት እኮ ብቻዬን አይደለም እኔና ራሴ አንዳንዴ የመስራት እንደዚህ ወደ ላይ ያርክሽ ምናምን ቤት ውስጥ በጣም ነው የሚሰራው ሰፈሩላ እየወጣው ነው ሰራለው እኔ ሜዳ ብቻ አይደለም ቤቴ ላይ እንሰራለን በጣም ቆንጆ ነው ስለዚህ በጣም ነው የሚያዝናና በጣም ወዳለው በጣም እግዚአብሔር ይመስገን ወድጄዋለሁ ሌላም ጨዋታ እንቀጥላለን እና እየተጫወትን ፕሮግራማችንን እንቀጥላለን ውድ ተመልካቾቻችን መልካም በዓል ይሁንላችሁ ይሄው እኛ ደግሞ ከህይወት ቲቪ ጋር በብርሃን ሾው በሰኒ ቤት በዚህ የመሰለ ቆንጆ በዓል ያከበርን ነው አብራችሁን ቆዩ መልካም በዓል ይሁንላችሁ ተወለደ የመድኃኒት ስሙን እናክብር በቀን በሌሊት እሰይ ተወለደልን ምክንያት ሆነን ለመዳናችን ውድ ተመልካቾቻችን መልካም በዓል እንደገና ይሄው ቆንጆ ፕሮግራም ያከበርን ነው በሰኒ ቤት ዛሬ በልዩ በዓላችን ደግሞ ዛሬ ጥያቄና መልስ ውድድር ይሆነናል እንግዲህ ሰኒ መዝሙር በጣም አዳምጣለሁ ብላለች እህቶችም ወንድሞችም በዚህ ስላሉ የመዝሙር ጥያቄ እናቀርብላችኋለን እንግዲህ ሽልማቱን በኋላ እንነግራችኋለን እንግዲህ የነሱንም ደግሞ እናንተ ገምግሙ እናንተም ቤታችሁ ሆናችሁ ይሄንን ጥያቄ ለራሳችሁ እየመለሳችሁ አብራችሁን ከኛ ጋር እንድትጫወቱ በአክብሮት እንጋብዛችኋለን እንኳን አደረሰሽ እህቴ ስላገኘሁሽ ደስ ብሎኛል ማን ልበል ስምሽን ንገሪ ለሰኒ ደግሞ በምንድነው ጓደኛ ነሽ ቤተሰብ ነሽ እህት ነሽ እሱንም ንገሪና እንኳን አደረሳችሁ ለተመልካቾቻችን ማለት ይቻላል እሺ ስሜ ህይወት ጉልላት ይባላል ለሰኒ ደግሞ ማለት በቅርብ ነው የተዋወቅነው በእርግጥ ብሎ እንግዲህ ቀጠና ሁለት ቸርች አንድ ህብረት ስናደርግ ነው ማቃት እሺ ወንድሜ እንኳን አደረሰክ እዚህ ስላገኘሁሽ ደስ ብሎኛል ማን ልበል ማነክ ወይም ደግሞ ለሰኒ ምንድነክ በዛው ማስተዋወቅ በቅድሚያ ስላገኘኋችሁ በጣም ደስ ብሎኛል ስሜ ጌታቸው መስፍን ይባላል በቅድሚያ እዚህ ሰፈር አይደለም ሰኒ ማቃት ከድሮም አንድ 6-7 አመት ካልተሳሳትኩ ኦኬ እንደዛ ነው ማቃት እና በጣም የድሮ ጊዜ ጓደኛክ ናት ማለት ነው እሺ ሰኒ ምንድናት ባንተ ስትገልጻት እንደው ስታከል ድሮ ጀምሮ እንደሚያውቃታው ስለ ሰኒ ስቴት ወሰነ ነገር ሰኒ ማለት በጣም ጠንካራ ሴት ናት በጣም ከምነግርሽና ከነገረችሽ በላይ በጣም ብዙ ቻሌንጅ አሳልፋለች በጣም ብዙ በቤት በመከራየት ራሱ ከብዙ ቦታ ጎርፍ በሚገባበት ቤት ገብታ በጣም ብዙ ቻሌንጅ አሳልፋለች በጣም ደግሞ እናንተን የመሰለ ጓደኞች ደግሞ ስላሏት በጣም እድለኛ ናት እንደዚህ አብሮ የሚሆን ሰው ማግኘት ደስ ይላል እንደው ስለ ገና በዓል እንኳን አደረሳችሁ የምትለንም ሰው ካለ በቅድሚያ ለእናንተ እንኳን አደረሳችሁ ትውልደ ኢትዮጵያውያን ከሀገር ውጪ ያላችሁ እንዲሁም ኤርትራውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በሰላም አደረሰን እናመሰግናለን እንግዲህ አሁን በዚህ በሰኒ ቤት ያው እየበላን እየጠጣን ቡናችን እየጠጣን እንግዲህ የጨዋታ ፕሮግራም ይኖረናል ስለዚህ የምትጠየቁትን መዝሙር ለመመለስ ዝግጁ እንደምትሆኑ እርግጠኛ ነኝ
ዘማሪ ማን ነው የሚለው ጥያቄ ለሰኒ በመጀመሪያ አይ ቲንክ ግሩም ይመስለኛል። ግሩም ታደሰ ይመስለኛል ድምፁ። አልተመለሰም። ህይወት እስቲ ወንድሜ መጀመሪያ ይሞክር። ይሄ ዘማሪ አሁን የሰማከው መዝሙር የማን ነው? ካንተ ሳሳትኩ አገኘው ይደግ በትክክል ተመለሰ። አይ በጣም ጥሩ ነው። እንግዲህ እያየን እንግዲህ እንቀጥላለን። እሺ ሁለተኛው መዝሙር ብዙ አብረን መተናል አሁን ተስፋ እንዳልቆም ድምፅ አልተ ህይወት ትሞክር። አሁን ለህይወት ነው ድል የምሰጣት። ሞክሪ። ድምፅ መጨመር ድጋሚ እንችላለን። መዝሙሩን ሰምቼው አውቃለሁ በቲክቶክ መንደር ነው ግን እየሰማሁትኝና ግን በጭራሽ እኔ እንጃ መስከረም ጌቱም አይነት ድምፅ አላት። ታዲባል ትመስልሻለች ዘማሪ። ስሟን ነው ያላወኩት። ዘማሪዋን አውቄያት ነበረ። ስሟን ጠፋብኝ። ተመልካቾቻችን የዚህችን ዘማሪ እናንተም እንድትሞክሩ እድል እንሰጣችኋለን። ትንሽ እናጫውትላችኋለን። እቺ ዘማሪ ወጣት ዘማሪ ማን ትባላለች? እየበላን ነው። እንደገና ደግሞ የመዝሙርም ጥያቄያችን እንደቀጠለ ነው። የአሁኗ ዘማሪ ማን እንደሆነች እስቲ ያወቃት መገመት ይችላል? አልቻልኩኝም። አላወቅሻትም? ህይወትም አላወቅሻትም? አይደለ? ተመልካቾቻችን ይቺ ዘማሪ ማን ናት የሚለውን ወደ እናንተ እናቀርብላችኋለን። እርስ በራሳችሁ ዘው ባላችሁበት በቤታችሁ የዘማሪት የዚህ መዝሙር ባለቤት ዘማሪ ማን እንደሆነች እስቲ ተነጋገሩ። እድሉን ለእናንተ እንሰጣችኋለን። ዘማሪዋ ግን ኢየሩሳሌም ወርቁ ትባላለች። እንግዲህ እስካሁን ሁለት ጥያቄ ጠይቄያለሁ። አንቺ ምንም አልመለስሽም። አሁን ሶስተኛ መዝሙር እንለቅላችኋለን። ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም ጸጋ ሞላ ዳዊት ምስኪኗን ጽድቅ የታሰባ ተወለደ ጌታ ኢየሱስ የኛ የወላይታው ማነው ስሙ ይባላል? ወይኔ ስሙ አይደለም የወላይታ ቦርሳሞ ነው ማለት ነው። በትክክል መልሶታል። አዎ እንግዲህ የሳሙኤል ቦርሳሞ የቆየ መዝሙር ነው። ስለዚህ በደንብ የሚወደው ዘማሪ ነው። እሱ ሁለት መልሷል። እንግዲህ እስካሁን እናንተ ምንም እየመለሳችሁ አይደለም፣ እየተቀደማችሁ ነው። እሺ አሁን ይሄ ከባድ ጥያቄ ነው የሚመስለኝ። ተመልካቾቻችን ራሱ ከመለሱት በህይወት ቲቪ እንግዲህ ተሳትፏቸውን እያደረጉ
ይሄኛው መዝሙር ማን የዚህ መዝሙር ባለቤት ማን እንደሆነ እየደወላችሁ ለህይወት ቲቪ መልሳችሁ ማቅረብ ትችላላችሁ። አሁን የሚቀጥለው መዝሙር የማን ነው ወይም ዘማሪው ማን ነው የሚለውን አዳምጠን እንመለስ። ይህ ዘማሪ ማን ነው? አልተቻለንም በቃ ደረጀምላችሁ አይደለም አይ እሱ አይደለም። ውድ ተመልካቾቻችን ይህ ዘማሪ ካሌብ ተስፋዬ ይባላል። የተስፋዬ አበበ የጋሽ ተስፋዬ አበበ ልጅ ነው። በጣም የተወደዱ መዝሙሮች አሉ። እኔ በተለይ በልጅነት ጊዜ በጣም ልጆኜ የምሰማው በጣም ከነተስፋዬ ጫላ ጋር በዘመኑ የነበረ ድንቅ ዘማሪ ነው። እንግዲህ ተመልካቾቻችን መልሰውት ከሆነ አላውቅም፣ እዚህ ግን የመለሰው ሰው አልተገኘም። የመጨረሻ አንድ መዝሙር እንለቃለን። ነዝር ሽብሻባ ኳየር ማለት አስተካክለሽ መልሽ። በትክክል ስማቸው አልተጠራም። ተደርሶበታል ግን በትክክል መልሱ አልተነገረኝም። ህይወት ሞክሪ። የመጀመሪያ እኮ ስማቸው ማን ነው በትክክል ንገሪኝ። ያሁን ናዝሬት አማኑኤል በትክክል ተመልሷል። እንግዲህ በዚህ መልኩ በዓልን እያሳለፍን ነው። እናንተም በየቤታችሁ ቆንጆ በዓል እያከበራችሁ እንደሆነ ተስፋ እናደርጋለን። የቀደምት መዝሙሮቻችን ወደ ኋላ ፈተሽ እንድታረጉ የሚያደርግ ጨዋታ ይዘንላችሁ መጥተን ነበረ። እንግዲህ እናንተም እንደሞከራችሁ ከኛ ጋር እንደተሳተፋችሁ ተስፋ እናደርጋለን። መልካም ቆይታ ይሁንላችሁ። ከብርሃን ሾው ጋርና ከህይወት ቲቪ ጋር መልካም ጊዜ ይሁንላችሁ። አብራችሁን ቆዩ። ደስ ይበልሽ ቤተልሔም ተወለደ መድኃኒዓለም ጸጋ ሞላ ዳዊት ምስኪኗን ጌታ አሰባ ተወለደ ጌታ ኢየሱስ የኛ ሰንዬ በጣም ቆንጆ የኢየሱስ ክርስቶስ የልደት በዓልን ባንቺ ቤት አሳልፈናል። እያሳለፍንም እንገኛለን። ገና አልጨረስንም። ግን በመጨረሻ አንቺ እንኳን አደረሳችሁ የምትያቸው የምታመሰግኛቸውም ሰዎች ካሉ እድሉን ላንቺ እሰጥሻለሁ። እኔ ምለው ለውድ ቤተሰቦቼ ከሀገር ውጭም ሀገር ውስጥም ያሉት ማለት በህይወቴ ላይ በጣም አሻራ እስከዛሬ ድረስ ጠንካራ እንዲሆን ያደረጉኝ በስጋ ዘመድ ያልሆነው በቲክታክ ያገኘዋቸው እናቴን ባጣሁበት ወቅት ላይ እናቴ የሆነች ሄሊውን በጣም እንኳን አደረሰሽ ልላት ፈልጋለሁ። ሌላ በተጨማሪ ሌሎችም አሉ። በጣም ብዙ እህት ወንድሞች አሉ። እነሱንም ከሀገር ውጭና በሀገር ውስጥ ያላችሁን ለኢየሱስ ክርስቶስ ልደት በዓል እንኳን አደረሳችሁ እላለሁ። በአጠገቤ ደግሞ ያሉት ውድ ወንድሜ ጌች እንኳን አደረሰ። ለምን በቤት ኪራይ ስቸገር ቤት ስቀያየር ሌላ ወንድም እህት አጠገቤ ላይ የለችም። ከጎኔ ሆኖ እቃ እየረዳኝ እያገለገለ ሳይሰለች እንደ እህት እንደ ወንድም የሆነልኝ ወንድሜ አሁንም ዛሬ ባጠገቤ ያለ እንኳን አደረሰ እላለሁ። ውድ እህቶቼን ደግሞ
እንኳን አደረሳችሁ ውድ ተመልካቾቻችን እንግዲህ በብርሃን ሾው የልዩ የበዓል ፕሮግራማችን ይሄን የመሰለ ነበር እንደዚህ በአማረ ሁኔታ በዓልን ያከበርን እንገኛለን የበዓል ፕሮግራማችን አላለቀም በህይወት ቲቪ በሌሎች ፕሮግራሞች ላይ ይቀጥላል እናንተ በሱን እየተከታተላችሁ አብራችሁ እንድትቆዩ ከህይወት ቲቪ ጋር እየጋበዝኩኝ ይህ የብርሃን ሾው ፕሮግራም ግን በዚህ ይጠቃለላል አብራችሁን ስለነበራችሁ ተሳትፎ ስላደረጋችሁ በጣም ደስ ብሎናል እናመሰግናለን መልካም በዓል መልካም ጊዜ ይሁንላችሁ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ ሰላም በምድር በሰዎችም So